እሺ ሰላም ለሁላችሁ ለኤችሲኤም አባላት እንኳን በሰላም ለዚህ ዝግጅት ወይም ለዚህ ለምሳ ግብዣ አክብራችሁ ሰዓታችሁን፣ ጊዜያችሁን፣ ቀናችሁን ሰውታችሁ ለመጣችሁ ለኤችሲኤም አባላት እንዲሁም በኡመር ስላላችሁ ለሁላችሁ እንኳን በሰላም መጣችሁ ለማለት ፈልጋለሁ። በመቀጠል ይህ ዝግጅት የተደረገው ኤችሲኤም ካምፓኒ ወይም ኤችሲኤም የስራ መስክ ለአምነን ለገባ ነው ወይም ጊዜያችንን፣ ገንዘባችንን፣ ሰዓታችንን፣ ሁሉም ነገራችንን አምነን ለገባንበት ካምፓኒ የተደረገ ዝግጅት ነው። አንደኛ የተደረገልን በምክንያት ነው ታታርነታችንን በማየት እንቅስቃሴዎችን በማድረጋችን ሰዎችን ለማስገባት የምናደርገው እንቅስቃሴ በማየት ዋናው ፖይንት ትረስት አድርገን በመግባታችን ነው፣ አምነን በመግባታችን ነው። አሁን ላይ ማንም ሰው ብሩን አውጥቶ የሆነ ስራ ላይ አይገባም፣ ምክንያቱም ስለማያስተማምን ማለት ነው አሁን ላይ ያለው ሲቹዌሽን። ከዛ አንጻር ይህን ስራ ደግሞ አምናችሁ ስለገባችሁ ነው። ስለዚህ ይህን ዝግጅት ላደረገልን ለኤችሲኤም ካምፓኒ ሁላችንም ከልብ ማመስገን አለብን። አንዴ ኤችሲኤም ካምፓኒ እናመሰግናለን እንበል። ኤችሲኤም ካምፓኒ እናመሰግናለን። ኤችሲኤም ካምፓኒ እናመሰግናለን። ድምጻችን ኤችሲኤም ካምፓኒ እናመሰግናለን። በመቀጠል ኤችሲኤም ካምፓኒ አሁን ላይ ከ3 ሚሊዮን በላይ የኦንላይን ሰራተኞችን እየቀጠረ ያለ ካምፓኒ ነው። ካምፓኒው እንደሚታወቀው ለእናንተ አዲስ አይሆንም። የውጭ ሀገር ድርጅት ነው ወይም የለንደን ድርጅት ነው። ከለንደን ላይ መጥቶ እንደ ኢትዮጵያ 2023 ላይ ገብቶ እንደ ዓለም ደግሞ በ19ኞቹ ነው የሚባለው እና በዛ የተሳፋ ያለ ካምፓኒ ነው። አሁን ላይ ትልቅ ሌቭል ላይ እየደረሰ ያለ ካምፓኒ ነው። በዛም ላይ ደግሞ በጣም ብዙ ሰዎች ትረስት እያደረጉ እያመኑ እየገቡበት ያሉበት ካምፓኒ ነው። እናንተ ደግሞ ሜምበር ናችሁ፣ ቆይታችኋል ይመስለኛል። አብዛኛው ከአንድ ወር በላይ ሆኖታል። ከዛ በታች ያለ አይመስለኝም እዚህ ውስጥ ብዙ ነገር አይታችኋል። ባይሆን አይነታችሁ መልሳችሁ የሆነች ያክል ፖይንት ወይ የሆነች ያክል ብር እንደሰራችሁ እርግጠኛ ነኝ አይደል? ከዛ አንጻር ደግሞ ሁላችን አምነንበት ከዚህ ግብዣ በኋላ ሁላችንም ማለት ቢያንስ በኢንዲቪዥዋል አንዳንድ ሰው ለማስገባት ይመጣል። ካልሆነም ደግሞ በሊንክ ደረጃ እንኳን ለሰዎች ሊንክ ልከን በሊንክ ደረጃ ሰዎችን ለማስገባት እንሞክራለን። ምክንያቱም ይሄ አንድ ግብዣ የተደረገልን እኮ ሪል መሆኑን ይሄ ቢዝነስ ሪል መሆኑን እንድናይበት። ማንኛውም ስራ እንደዚህ አይነት ነገር የሚያደርግ ስራ የለም አሁን ላይ፣ በተለይ ኦንላይን ቢዝነስ ተብሎ ማለት ነው። ማንም ሰው የሚያውቀው ነገር ነው። ማንም እንደዚህ አይነት ግብዣ የሚያደርግ ሰው የለም አይደለ? ግልጽ ነው ይሄ። ከዛ ሲቹዌሽን አንጻር ሁላችንም ይሄ ነገር እስከተደረገ ድረስ ይሄ ካምፓኒ ሪል ነው የሚለውን ነገር አምነንበት ሰው ማስገባት አለብን። ጭንቅላታችን ላይ ይሄ ስራ ትክክለኛ ነው ወይም እውነተኛ ነው ብለን ካመን እንኳን በቀን አንድ ሰው አይደለም 20 ሰው እናስገባለን። ያ ፖይንት ደግሞ ምንድነው የሚያስፈልገው? ልባችን ማሳመን ነው። ልባችን ደግሞ የሚያሳምነው ዋናው ፖይንት ምንድነው? ይሄው እንደ ምሳሌነት ይሄው። ምክንያቱም ማንም እንደዚህ የሚያደርግ ነገር የለም ማለት ነው። ከዚህ ግብዣ በኋላ ሁላችን በተቻለው መጠን እየጣረን ሰዎችን እያሳመንም ማለት ነው። ይሄ ስራ እንደዚህ ነው፣ እንደዚህ ግብዣ የተደረገ ነው። ያገኛችሁትን ብር እያሳያችሁ አሁን ሰው ሊያምን የሚችል አሁን ቀን በቀን ብር ስታወጡ ሜሴጅ ይላካላ ከንግድ ባንክ ወይም ከባንኮች ይላካላ። ያ ሜሴጅ አጋሩ የሚባለው ለምንድን ነው? እዛ ሲስተም ላይ እኮ ስለሚገኝ ምናምን አይደለም። ያንን ብር እዛ ላይ ያለው ሜምበር እንዲያምን አይቶት እንዲያምን ማለት ነው። ተረዳችሁኛ? ያንን ሜሴጅ ለሰው እያሳያችሁ ብር ገብቶልኛል እያላችሁ ሰዎችን ለማስገባት ጥረት ማድረግ። ተረዳችሁኛ? በዛ አንጻር ሁላችንም ልፋት ማድረግ አለብን። በመቀጠል ይሄ ዝግጅት ሲደረግ እሱ የሆነ ቃል የገባው ነገር አለ፣ ሁላችን እንደምናውቀው ማለት ነው ይመስለኛል። ለሁላችሁም ነግሯችኋል። ያልነገረውም ደግሞ አለ ብዬ አላስብም። ምን ብሎ ቃል ገብቶ ይሄን ዝግጅት እንዳደረገ ሁላችን እናውቃለን። ደግሞ ያን ደግሞ እዚህ ጋር መናገር አያስፈልግም፣ ሁላችን እናውቀዋለን። ያን ነገር ከግምት በማስገባት ሁላችንም ጥረት አድርገን እሱ ብቻ ሳይጨነቅ ይሄ ስራ ግልጽ ለመናገር ይሄ ስራ እሱ ባያስገባችሁ ኑሮ አሁን ላይ ያላችሁበት ሁኔታ ራሳችሁ ታውቁታላችሁ። ማንም ሰው ስራ ከሌለው ከእናቱ የካርድ እንደሚጠይቅ ግልጽ ነው፣ ከአባቱ የካርድ እንደሚጠይቅ ግልጽ ነው። አሁን ግን ያ ሁኔታ ቢያንስ ካርድ የመጠየቁ ሁኔታ እንደቀረ እኔ አልጠራጠርም። ከዛ አንጻር እዚህ ስራ ላይ እስካስገባን ድረስ እሱ ወንድማችን ደግሞ እንትን ማለት አለብን። እስከ ቅዳሜ እስከ ሐሙስ እስከ እሁድ አካባቢ ተብሏል። ሁላችንም እሱ ያለውን ነገር ቃል አንተን ያስገባውን ነገር ማስገባት አለብን። መቀጠል ደግሞ ሁላችንም ጠንክረን መስራት አለብን። ሌላ የምነግራችሁ ነገር ይሄ ነው። አማካሪ ለመሆን 5 ሰው ወይም ከዛ በላይ ማስገባት አለብን። 5 ሰው ካስገባን በኋላ ወርሃዊ ደግሞ 2500 ብር ይከፈለናል። ኦር ደግሞ ልክ የሲ ቡድናችን 40 ሰው ሲሞላ የ5,000 ብር ደሞዝተኛ እንሆናለን። እያለ እስከ ሚሊዮን 1.5 አካባቢ ይደርሳል ማለት ነው።
ከዛ ደግሞ ሁላችን ጠንክረን ማለት ጠንክረን ሳናመነታ ሳንጠራጠር በማንኛውም ሁኔታ ደግሞ የምነግራችሁ ነገር ቢኖር በማንኛውም ሁኔታ የሚያጠራጥር ነገር ካጋጠማችሁ ወይ ከሱ ካለፈ ደግሞ እሱን ጠይቃችሁት እሱ ከከበደ ወደ እኔ ከበደ ደግሞ ወደ እሷ ያደረገን እየጠያየቅን ማንም ሰው እዚህ ጋር ሳይገባው ወይም በጭፍን የሚሄድበት ስራ አይደለም። ሁሉም ግልጽና ግልጽ ነው። ብር እየጠፋ ካለም ያንን ብር እንዴት እንደሚጠፋ ማን እንደሚያጠፋ ሁሉም ነገር ግልጽ በግልጽ ነው እዚህ ጋር ማለት ነው። ሁላችሁም ሰዎችን አሳምናችሁ ለማስገባት ሞከር አለባችሁ። ከዛ በተረፈ ያው አቆይተናችኋል። ለአቆየናችሁ ደግሞ በጣም ይቅርታ። ሌላ ደግሞ ጥያቄ ካላችሁ እዚሁ መድረክ ነው